አቦን ከባበር መቀመጫ አጥቶ እየተዋለለ ትንሾቹ ቁጭ ብለዋል። እነሱም ልቦና ይስጣቸው። አባታችንም ቃለ ሕይወት ያሰማል። በአጠቃላይ ያሉት አባቶቻችን ሁሉም ሰው ያመለክቱ መቼም እንግዲህ ምንድነው ለማያሳድግክሙ ሁሉ ካሪታ ሀገር የሰው ልጅ ፈተና ማለት ምንራብ የስኩናት ነው። ሐዋርያቶችን ጌታ መለኮት ሲፈትናቸው ለአንድ ሰዓት ምንድን ነው በቃ በመደናችን ላይ አይ ጌታ ሆይ ከአረግት ላይ ውሃ እያፈለክ እያጠጣን ምግብ ከላይ እያወረድክልን እያለ ወረድ ከለው መና በሰማይ እያወረድላቸው እያለ ለአንዲት ለተወሰነ ፍቅር ምን አለ አምላኬ ሆይ እኛ የምንፈልገውን ነገር ካስቀረብን ዝብረ ግደረን የምንራብ የህሊስ ኮይና ከረሃብ ጦር ይሻላል። ስለዚህ ከችግር አውጣን ብለው የለም እነዚህ አባቶች ሁሉም አገ የመጣው ነገር በችግር በፈተና ነው እና እግዚአብሔር ደግሞ እኛ መጀመሪያ ወደ ቦታችን ሆነን ተመልሰን ለእናንተ ምን ዘክር ምን ወድ ያለ የሰጠነው የሚጸድቅ እንጂ የበላ አይጸድቅም። በመጽሐፉ ማለት መስጠት ግድ ነው። የማለው ለማይ ለማታው ይላል። አንተ ካገኛህ ነገር ልመናም ስራ ሆኗል። ከስራ እግዚአብሔር ከላይ አራርቶ ከምንሰጠው ትንሽ ደግሞ ማለት እኔ አሁን ከኔ ማን ይሻላል? ከነዚህ ይሻላል። በምንድን ነው እኔ የምበላውን ይክፉን ደጉን ማያል እነዚህ ግን አባቶቻችን አሁን የሚል አያው ለነሱ ሊመርዳት አለ። በምን ባካሪ እኔ ማህድ ቢያጥፈኝ አስብኝ አይኔ ከፈለገው ነገር አይኔ ያደርሰኝ እነሱ ይመጣቸው እና ስለዚህ ሰራ ምንድን ያለው ሰይጣን እንኳን ራሱ ኃይል አጋንንት ምንድን ያለው እስከሚያስተነ ድረስ ግድ ነው በቃ ይኮታኩተናል። በሱስ ይጠምደናል፣ በጠብ ይጠምደናል፣ ፍቅርን ያስጠላናል፣ ዝሙትን ያስወድደናል። ያችን ካሰራንለት በኋላ ማለት ነው ሸተት ይላል። በምን ከተማረከው ታደጋ ለገጥ ማርቆስ ነው ስለወሰደን አሁን ይሄን ምታውት አሁን ዛሬ ዮሐንስ የተቆረጠው ምንድን ነው? ዋርሳን አታውራሱ ደንበር አታፍርሱ ብሎ ያለው ማን? ዮሐንስ ተቃንገተው ብላ ሄሮድያዳ ቆረጠችው። ስትቆርጠው ግን ምንድነው የሆነው? እሱ የእሱ ከፍ እሷን አስተሞ መቀመቃ ሰግዶ እሷ አረገ። በምን በጸጋ እግዚአብሔር ለሁላችሁ ጸጋው ይስጠን እና አሁን ስጦታ በማግኘት እንደምስላችሁ አባቶች ሁላችሁ ማዚያታችሁ ስጦታ በማግኘት አለ ብዙ ነገር በቤታቸው ሰብስበው ይዘው አስቀምጠው ሰይጣን በቁራኝነት እንዲያርገው አስሮ እንዳይሰጡ ገንዘባቸውን ምን አድርገውታል? በገነት እንዳይሰበሰቡት በመስጠት ሰይጣን አሰረ። ከእናንተ በላይ አሁን እዚህ ካላችሁ በላይ ባላት የለም። አዲስ አበባ ላይ ቀርና ገጠር ነው አሉ ሀብታሞች የማይሰጡ በምን ነው? ሀብታምን የመረጠው ለምንድን ነው? እናንተ ቋሚ ሆናችሁ እንደምታሳልፉ ለማሳለፍ እንጂ የፈልገውን በልቶ የፈልገውን ተደስቶበት ያልፋል። ጌታ ይመለከ በምን አሳላፊ ነው። አንተ ባለሀብት አድርጋለሁ ስጥልኝ ለፈለካቸው ለአንተ ለወደድከው ሳይሆን ተርክም ለምንድን ነው ያለው? አሁንም አባታችን ብለውታል። ለመት ተገብረ ተስካረ ከመጽዋተከ ምንድን ነው ያለው? ጸወነዳ ነው ወጉራ ነው ወስብራ ነው የማያውትን ብድራት የሚመልሱትን በስልክ የሚጠፉ ይሆናል። በመንግስተ ሰማያት ዘያለ ለጸያሁ ዘይ ነው ሞሳው ዘንጠፍ ሰዓቱ መጥፋት የማንቀራባ ካለበት ቦታ እንዳትገባ አሳላፊ ሰጥቻለሁና ተለ ከሰጠው ሀብቴ አሳልፍ ስትል ተልቶሎ ለድርቻ ግንሳ ያለ ምን ነው ዛሬ የለበሰው ለነገ ለብሰን ይጨማምራል ያኖራል። እክልክሙ ነቅሰ ዋልባሲክሙ ቆልቆል ልብሳችሁ ዛለ እህላችሁ ነቀዘ ነቀዙ ቁሞ ምንድን ነው ምን ድሆች የሚበሉት አጥተው እኛ ይኸው ነቅዘን በጎተራ ውስጥ ወደቅን። ልብስ ድሆች የሚለብሱት አጥተው እኛ ግን ይኸው ብር በልቶናል ብለው ማንም ምስክር ሳይጮህበት ልብሳችንና ገንዘባችንን የሚመስክር ከሰሙ እስሜት ወርጸማ ዘይ ነው ሽንገላና ውሸት ሲናገር የነበረ አንድ ቀን ከፈጣሪ ዘንድ ምን ያደርጋል? ቀጥ ነው። ማንም አቲም ይችላል። አሁን የጸደቁ ሰዎች በምንድን ነው የሚያደርጉ? መንገደ ሰማይ ላይ እናንተ ወራንዳቸው አዲስ አበባ ሰዎች መመኖችን በገጠር ያለው የምናውቀው ነፍስ የምትጸድቀው በማን ነው? በዚህ አቲም ይችላል። የአንዲት እግር መገራ ሊጣን ያለ በዚህ እንደዚህ በግራ በቀኝ በግራ ሲኦል እሳቷን እያነደደች ጨለማዋን ይዛ ስትቀር ማን ነው? በወፍ አምሳል ነው መሳታውን ማለት ግር ብለው የሚሻገሯት የጸደቀች ምን ታደርጋለች? ግር ብላ እግዚአብሔር የመረጣቸው የተቀደሱት ምንድነው? ንዋቤ ጉርካኑ ላው የተረሱ መንግስት ናት ብሎ በቃል ሲያዛቸው ክንፍ ይወጣላቸውና ግር ብለው ተደዋዘች ቦታ ይገባሉ። ከእንዲህ ያለ ቦታ ለምታችን ከዛም በኋላ እኔ ልቅ ኃጢአተኛ ደግሞ ምን ያደርጋል? ዝም ብለህ እየተቀጣ አንተ ኧረ ስላሴ ስለ ድንግል ማርያም ድንግል ማርያምን ስላሴ ማወቅ በእንግዲህ የሚያል ዘመን ስትመር እሷ ናት። አሁን ዝም ብለህ የሳጥናኤል ጥርሱና የአይመቀል ምን እንዲያሉ ታርጉታላችሁ በራእየ ማርያም ላይ። ስለዚህ ከእንዲህ ያለ ፈተና አውጣለሁ። እናንተ ሁላችሁ የተራዳችሁ ነጋሪን በውስጥ ያላችሁ ከበረከቱ ከእግዚአብሔር ጸጋ ከመንግስተ ሰማያት ጸጋ እንሳተፋለን ብላችሁ ኑሮ አይደለም። አረብ ሀገር አሁን እቺ ልጅ ሄደች ተባለ ምታል ለምን የምታለው ለፈተና ነው። ለፈተና ነው ልጅ ሰው ይለፈራ አይደለም። ስለዚህ ሁላ ከጸጋ ከሰራ ነው ከጨበጠ ነው አካላችን ሰጥቶ ማለት ነው
በሰራን አባቷ በቀን በቀን ካልሰጠን እንጠየቃለን። እኛ ደግሞ ምንድን ነው በላዴ ነው መቅሰፍቱ ይላል። የሰው ገንዘብ እየተቀበልና በጸሎት አስቡን ያሉትን ካላነሳነ ምን ይሆናል? ያለ እዳ። አሁን እንደዚህ እያደረግን ግን እየተሳሰብን የምንኖረው በማን ነው? እግዚአብሔር አምላክ ፈቃዱ ይወድናል። እናንተ